ወሰንገላ የሚባል መንፈስ ነው እናንተን ጫት የሚያስቀማችሁ ብዬ ስለነገርኳቸውና አዳልሞቴ የሚባል መንፈስ ደግሞ ካለ ቤታችሁ ውስጥ የጴንጤ መዝሙርም የምንም የፕሮቴስታንት እያዳመጣችሁ ጫት እንድትቀቡ ነው የሚያደርገው። ጫቱንም አትተዉትም፣ መዝሙሩንም እያዳመጣችሁ መዝሙር እንኳን አለ ዘፍሙር ነው የሚባለው፣ ዘፈንና መዝሙር ማለት ነው። እሱም በሚቀጥለው ጊዜ አሳያችኋለሁ። እና እንደዛ ብዬ አስረድቻቸው ተነጋግረን ነው ተወያይተን ልጆቹ ወደ እግዚአብሔር መስመር የመጡልኝ። ይሄ ግን በጣም አድካሚ ነው። ቀላል በቀላል አይደለም፣ እንደው ዝም ብሎ አይደለም። በጣም ያስቸግራቸዋል። ቅዳሴ ላይ ሆኖ አቋርጠው ግማሽ ላይ ይወጡብኛል። ተከትዬ ወጥቼ ደግሞ እንደገና ሄጄና ተመለስ ብዬ መልሻቸው፣ አንዳንድ ቀን ሾልኮ ይሄዱብኝና ብቻዬን አስቀድሼ የምመለስበት ጊዜ አለ። ሌላ ጊዜ ደግሞ ሂዱና ቤተ መቅደስ ቆማችሁ ጠብቁኝ እመጣለሁ ብያቸው እኔ ከርቀት ሆኜ እያየኋቸው እንዳልመጣሁ አድርጌ መጥተዋል። አልመጡም። መምህር ተስፌ ዛሬ ስለሌለ መሄድ እንፈልጋለን ብለው ሄደው ይሆናል አይሆንም እያልኩኝ እያየኋቸው አስቀድሰው ጨርሰው ማስካርጌ ራሴን መልኬን ከልዬ ጨርሰው ደወልኩላቸው። አስቀደሳቸው? መምህር ብናው ቀረህ እያሉኝ፣ አይ አልተመቸኝም ነበረ፣ እኛ አስቀድሰናል ጨርሰናል፣ ዛሬ ገና እኔ ያስቀደስ ነው አሉኝ። እኔ እያለሁ ለምን ጥላችሁ የምትሄዱት ስላቸው፣ አይ በቃ አናቅም ብቻ እኔ እዛ ቦታ ላይ በፍጹም መገኘት የለባቸውም የሚል ስሜት ነው የሚሰማን። አሁን ግን በጣም ደስ ብሎናል፣ ቅዳሴ መካከል የተማርነው ትምህርት በጣም ደስ ይላል ብለው ደስተኛ ስሜት እንደተሰማቸው ነገሩን። ከዛ ለቅዱስ ቁርባን ያላቸው አመለካከት ከፍ ያለው ምንድነው? ቅዳሴው ካለቀ በኋላ እዛ ቦታ ላይ ተሰልፈው የሚቆርቡ ሰዎች ወጣቶችን ቅዳሴ ስርዓቱን ሁኔታውን ሲያዩት ልባቸው ስተት አለችባቸው። በቃ ከዳኛል። አንደኛውም በቃ ምንድን ነው እንደዚህ አይነት የመሰለ ደስ የሚል ህይወት እያለ ለምንድን ነው እዛ ቦታ ምጨማለቅ የነበርኩት አለ። ሄደለታ ከላዩ ላይ ብን ብሎ ሄዷል። ነግሬያቸዋለሁ። ስታስቀድሱ ያዛጋቸዋል። እያዛጋላችሁ እየወጣላችሁ ነው እና አንድ ባዛጋ ቁጥር አንድ አጋንንት እየወጣልን ስለሆነ የአቡነ እስትንፋሰ ክርስቶስን ስም ጥራ። ቃል ኪዳን ተሰጥቷቸዋል። ስማቸውን ስጠራ አንድ ይወጣልሃል።